ከ20 ደቂቃ በፊት ቪዲዮ ለመስራት ተዘጋጅቼ ምናምን የሚገርም ሞራል ላይ ነበርኩኝና ከሆነ ደቂቃ በኋላ የሆነ ቫልዩለስ ማረባ እማልጠቅም ከንቱ ለራሴ የማልሆን ለራሴ የማላውቅ በቃ ምንም ዋጋ የሌለኝ ዋጋ ቢስ ሴት እንደሆንኩ ተሰማኝ። ምክንያቱም እኔ ኖ ማለት የማልችል ሰው ነኝ። ለራሴ ዲፌንድ የማላደርግ የማልከላከል አልችልም፣ አይመቸኝም፣ አይሆንም፣ ማድረግ አልፈልግም ብዬ ማለት የማልችል እና እኔ በባህሪ በጣም እማመዛዘን ሰው ነኝ። በጣም ብዙ ነገሮችን እያወቅኩ ነው የምታወቅ ከራሴም ከቤተሰቤም በላይ ሌላ ለእኔ በህይወቴ ውስጥ ምንም ቫልዩ ለሌለው ሰው የምጨነቅ አብዝቼ የማስብ ከገንዘብ ሰው ይበልጣል ብዬ የማምን ሰው ነኝ። ግን አንዳንድ ሰዎች በእናንተ ላይ ሲጠቀሙ እናንተን እንደ ቂል ሲቆጥሯችሁ እናንተ ይቅር ከኔ ይቅር ብላችሁ አውቃችሁ ትታችሁት አይታችሁ እንዳላያችሁ ሰምታችሁ እንዳልሰማችሁ ብዙ ነገሮችን ስታልፉ ከዛ ሰዎች እናንተ ላይ ሲሄዱ ሲመጡ ስትቀበሏቸው እንደሚፈልጉት እንደተመቻቸው ሲሆኑባችሁ መጠቀሚያ ስትሆኑ ይሄ ደግነት ሳይሆን ጅልነት፣ ሞኝነት፣ ቂልነት ነው ብላችሁ ታምናላችሁ። አሁን በቃ ራሳቸውን በሚያስከብሩ ለራሳቸው ፍላጎት ለራሳቸው ጥቅም ቅድሚያ በሚሰጡ በቃ ራሳቸውን በሚከላከሉ በቃ የሚመቻቸውን ነገር በሚያደርጉ የፈለጉትን ነገር በሚያከናውኑ ሰዎች በጣም እየቀናው ነው። ምክንያቱም የኔ ድክመት የኔ ስንፍና ስለሆነ የኔ ሞኝነት ስለሆነ ደግነት አይደለም ይሄ ቂልነት ስለሆነ ማለት ነውና በጣም ነው የረብሽኝ። ሁሌ ነው የሚያናድደኝ ይሄ ማንነቴ። ግን ዛሬ በጣም ነው የደበረኝ።